ጉድ የዛሬ ርዕሳችን ነጋችን ተሰርቋል በሚል ይጀምራል። ነጋችን የተሰረቀው በጠላታችን ወይም በተለያዩ ነገሮች አይደለም፣ ባልባሌ ቦታዎች በመገኘታችን እና አልባሌ ነገሮችን በማድረጋችን ስንፍናችን ነው ነጋችንን የሰረቀ። ሙሉ ቪዲዮ በቀጣይ የምናየው ይሆናል። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ይን ያለው አልሐምዱሊላህ። ታዲያ ዛሬ ርዕሳችን ምን ይመስላል መሰላችሁ? ነጋችን ተሰርቋል። ነጋችን የተሰረቀው በጠላታችን አይደለም፣ በራሳችን ነው። በተለይ ሴቶች የሰውን ህይወት እየኖርን የራሳችን እየኖርን አይደለም። ዛሬ አይደለም ቆጨን ባለንበት እድሜ ላይ ምን ያክል ዋጋ ከፍለን ነገ ማረፍ እንዳለብን ደርሶ የሚታየን ነገ 40-50ዎቹ ላይ ነው፣ ዛሬ ላይ አይደለም። ዛሬ አስደሳች በመሰሉን ነገሮች በተለያዩ ስክሮሎች በተለያዩ ሀገርም ላይ ሆኖ በተለያዩ ዙረቶች በተለያዩ ዝነጣ ዛሬ ደስ የሚሉ የመሰሉ ነገሮች ሁሉ ነጋችንን በርካሽ እየገዙ ነው፣ እኔ እንደገባኝ ማለት ነው። ስለዚህ ነጋችን ዛሬ ተሰርቋል። በምንድን የተሰረቀው? በጣፋጭ እንቅልፍ፣ በስንፍና፣ አርቆ ባለማሰብ፣ በተለያዩ ስክሮሎች፣ በቲክቶክ፣ በዩቲዩብ፣ በፌስቡክ በመሳሰሉ ሶሻል ሚዲያዎች አስደሳች፣ አስለቃሽ፣ አሳዛኝ ነገሮችን እያየን ነጋችንን በርካሽ ሽጠናል። እኔ የመሰለኝን ነው እያወራ ያለው። ሁላችሁም ቆም ብለን እስኪ አንዴ እናስብ። ሁላችን ቆም ብለን ስናስብ ያለፈው እድሜ በጣም ያሳዝናል። ሳናውቀው ሳልኖርበት አልፏል። ከዚህ በኋላ ደግሞ እድሜ ያጨማል። የት እንደምንደርስ በምናባችን ጽፈን አስቀምጠን ነጋችንን አስበን በርቀት አልመን ነገ መድረስ የምንችለውን ቦታ ዛሬ በርቃታ መስራት፣ ነጋችንን በሸጥነው ቦታ መመለስ እንችላለን። ማለት ልጅ ምንድነው የምታወራው ልትሉ ትችላላችሁ። ግን እንደገባኝ ነው የምነግራችሁ። ነጋችን ተሰርቋል። የተሰረቀውም ዛሬ ጣፋጭ በመሰሉ ነገሮች ነው እንጂ ጠላት አድርገን ይሰረቃል። ራሳችን በራሳችን ነው። አስደሳች ናቸው ብለን የምናስባቸው ቦታ ስንሆን ምንድነው የጎንዮሽ ጉዳቱ ብለን ማሰብ አለብን። ከማድረጋችን በፊት ማሰብ። ለምሳሌ አንድ ጥቅስ ለማየት ብለን ቲክቶክ እንገባለን። ሙሉ 4 ሰዓት 5 ሰዓታችንን በሱ ስክሮል እያደረግን እናልፋለን። እንደገና ደግሞ ዩቲዩብ እንሄድና አስደሳች አስለቃሽ ዜናዎች ይሁን ድራማዎች ይሁን የመሰሉን ነገሮች እያየን ጭንቅላታችን ቢዚ አድርገን 2-3 ሰዓት እንሰጣለን። ያ የእኛን ህይወት እየገዛን ነው፣ ነጋችንን እየገዛን ነው ማለት ነው። ዛሬ ላይ ግን ምን ሰርቼ በምን እለወጣለሁ፣ በዚህ ሶሻል ሚዲያ ምን ላድርግበት፣ ምንስ ባድርግበት ነገ ወደ ብር ቀይረዋለሁ የሚለውን ነገር ብናስብበት ባይ ነኝ። የትኛውም ስራ ዓለም ላይ ሆናችሁ የትኛውም ቦታ ላይ ሆናችሁ ዛሬ ሻይ ቡና ቦታ ሊሆን ይችላል የምታሳልፉት። ሳቅ ደስታ ሊኖር ይችላል። ስሜታችሁን በእሱ የገለጻችሁ ሊመስላችሁ ይችላል፣ ግን አይደለም። በጣም እየተጎዳን ያለነው ነጋችንን እያሰብን አይደለም። ነጋችንን እናስብ። አልባሌ ቦታ በማንፈለግበት ቦታ ላይ መቆም፣ ለተደወለልን ስልክ ሁሉ በረጅሙ በጊዜ ማውራት፣ ጊዜያችንን መስጠት አያስፈልግም። አላስፈላጊ ሰዎችን ከህይወታችን ማውጣት። በተለይ ሴቶች የማይበጁሽ ጊዜሽን የሚበሉሽን ወንዶች ከአሁኑ አቁሚ። ነገሽን በርካሽ እየገዛሽ ነው። ውዴ፣ ፍቅሬ፣ ኑሮዬ እያለ እሱ ኑሮውን እያሰፋብሽ ነው ያለው። ብቻ በሶሻል ሚዲያ አይደለም ራሳችንን እየሸጥን ያለ ነው። ወንዶቹም እንደዛው። አታላይ ሴት ካለችበት ከአሁኑ ልትለቃት ይገባል። ሴቶቹም አታላይ ወንዶች ካሉባችሁ ዛሬ ሞትኩልሽ፣ ጠፋውልሽ፣ ዛሬ ቀለጥኩልሽ የሚል ሁሉ ሊያምርሽ አይደለም። አታለልኳት፣ ዛሬ ሙድ ያስኩባት፣ አሸነፍኳት፣ ነገዬ ገዛውባት እያለ ያታለልሻል። በጣፋጭ አንደበቶቹ ማርጠብ በሚል ምላሱ እያቀለጠሽ ለራሱ ህይወቱን ይገነባል። ይህ ደግሞ ይፋዊ ነገር ነው። ስለዚህ አንቺ ምን እየሰራሽ ነው? ነገሽ ምን እያደረግሽበት ነው? ለፍተሽ ደክመሽ የወር ደመወዝ ተሰጥቶሽ ለውድሻለሁ ለሚል ወንድ ከምትሰጪው ይልቅ ራስሽን ውደጂበት፣ ለራስሽ ያዡ። ገብቶሻል? ስለዚህ እኛ ሁላችንም ነጋችንን እየሸጥን ያለ ነው። ነጋችን ተዘርፏል።
እኔ ዞር ብዬ ሳስበው ነጋችን ተዘርፈዋል። ስለዚህ ነጋችንን እንዴት ነው ማግዛት የምንችለው? እንዴት ነው ማሸነፍ የምንችለው? ምን ላይ ነው ማሸነፍ የምንችለው? ማህበር ፈጥረን ወይም ደግሞ በራሳችንም ጊዜ ስንኖር ምን ቆጥበን ነው ጊዜያችንን እየተጠቀምንበት ያለ ነው? ዛሬ አልሐምዱሊላህ ቲክቶክ በራሱ ከሰራበት ይከፍላል። አላቅም ከፍሎኝ አይደለም፣ ዩቲዩብ ይከፍላል። አልባሌ ቦታዎች ላይ ከማዋልሽ ምንድነው የሚከፈለው? ምንድነው የሚሰራው ብለሽ አስበሽ ወደ ራስሽ መለስ ብለሽ ቆም ብለሽ አስበሽ ነገሽን ገንቢበት። እሱ ነገውን ከሚገነባበት አንቺ በላብሽ አንቺ ራስሽ ገንቢበት። ስክሮል ማድረግ የሰዎችን እይታ ባበዛሽ ቁጥር ሰዎች እየተጠቀሙበት ነው። አትዩ እያልኩ አይደለም፣ ሰዓትና ጊዜ ስጡት። ማለት ይህን ስል ራሳችሁን ቢዚ አታርጉለት ለሱ ነው እንጂ አትዝናኑ እያልኩ አይደለም፣ አትመለከቱ እያልኩ አይደለም። ግን ሙሉ ጊዜያችንን፣ ጭንቀታችንን፣ ሀሳባችንን ዛሬ ላይ ብቻ አናርገው፣ ለነጋችን እናካፍለው። ነገ ላይ ምንድነው የምናደርገው? ነገ ልጆች ወልደናል እና የምንወልደው ልጅ ምን ላይ ነው የምናደርሰው? ምንድነው የምናደርግለት ብለን አገናዝበን ዛሬ ጭፈራ ሊሆን የሚያምረን፣ ዛሬ መዘነጥ ሊሆን የሚያምረን ብዙ የሚያምሩ ነገሮች አሉ። እነዛ ግን ነጋችንን እየገዙን ነው የኔ አባባል። ስለዚህ አሁንም እናስብበት፣ ቆም ብለን እናስብ። ብናስብ ጥሩ ነው ባይነኝ። እንግዲህ ጥሩ ምክር ሆኖ ከተገኘላችሁ ሼር አድርጉት። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። በሌላ ቪዲዮ እስክንገናኝ ድረስ የኔ ሀሳብ ዛሬ ይሄንን ይመስላል። በኮሜንት ሀሳብ አስተያየታችሁን አስቀምጡልኝ። በተለያዩ ቪዲዮዎች የእናንተ አንድ ላይክ እና አንድ ሼር፣ አንድ ሰብስክራይብ ለእኔ ብርታት አለውና አበረታቱኝ። ሌላም ሴቶች ደግሞ እንደዚህ ሌላ እህቶቻቸው ወንድሞቻችን በእንደዚህ ውስጥ ያሉ ሰዎች ሼር አድርጉላቸውና ይድረሳቸው። አበረታቱኝ። መልካም ቀን እመኛለሁ። ታጋሽ መሆን ብልህነት ነው። ታጋሽ መሆን ብትወድቂ ትነሻለሽ፣ ብታጭ ታገኛለሽ፣ ብትከስሪ ታተርፊያለሽ። አቧራ በአቧራ ብትሆኚ ተነስተሽ እጁን ዘርግቶ የሚያነሳሽ ባይገኝ ራስሽ ተነስተሽ አቧራሽን አራግፈሽ አይዞሽ ነገም ያልፋል ብለሽ ራስሽን መክረሽ ተነሽ። ትዕግስት ማለት ሽንፈት አይደለም። ትዕግስተኛ ሰው ለነገራቶች አንገቱን ደፍቶ አሳልፎ ነገውን የሚያነብሰው ማለት ነው። ትዕግስተኛ ሰው የምንም አይነት ነገር እንኳን ጦርነት ቢፈጠር ታጋሽ ከሆነ 10 ደቂቃ የማሳለፍ ብቃት ካለው የ25 ዓመት እስራት እንኳን ቢኖርበት የ30 ዓመት እስራት እንኳን ሊያደርስበት ቢደርስ ያ በታጋሽነት ካለፈው ብልህነቱ ነው። አንቺም ማጣትሽ ሽንፈትሽ አይደለም። በዚህ ድህነት ሽንፈት አይደለም። ድህነት ትልቅ ጀግንነት ነው። ድህነት ይመክራል፣ ድህነት ያጠነክራል፣ ድህነት አስተዋይ ያደርጋል። ታዲያ ታጋሽ ለመሆን ራስን ማዘጋጀት፣ መታገስ ማለት ራስን መግዛት ማለት ነው። መልካም ቀን።